ሰላም ውድና የተከበራችሁ የሁሉ ሚዲያ ቤተሰቦች እንዴት ዋላችሁ? እስኪ ዛሬ እንግዲህ የመጣውበት ቪዲዮ በጣም የሚያሳዝንና ሁላችንም ራሳችንን ልንመረምር የሚገባ በተለይ ልጆቻችሁን ኢትዮጵያ ላይ አድርጋችሁ ስደት ያላችሁ እህት ወንድሞቼ፣ ቤተሰቦቼ ይህንን ነገር በደንብ ልታጤኑት ልትረዱት ይገባል፣ ልትመለከቱት ይገባል። ለሁሉም እንዲደርስ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ስለምትከታተሉኝ ከልብ አመሰግናለሁ። እንግዲህ የዛሬ የመጣውበት ቪዲዮ በጣም ነው የሚያሳዝነው፣ በጣም ነው የሚያስለቅሰው። የእውነት ሃይምሮ የሚነካ ነው ማለት ነው የዛሬው። እንዴት መሰላችሁ? እንግዲህ ሁላችንም ኑሮን ለማሸነፍ ወደ ስደት ስንመጣ ልጆቻችንን ትተን ለልጆቻችንን ትልቅ ደረጃ እንዲደርሱ ወይም ደግሞ ቤተሰብን፣ እህቶቻችን፣ ወንድሞቻችን ለማስተማር ለእንደዚህ አይነት ነገር እንዲሁም ደግሞ ራሳችን ልንቀየር ራሳችን ለመቀየር ነው እንግዲህ ወደ ስደት ሲመጣ አንድ ሰው እንግዲህ ይቺ እህታችንም ቢሆን ልጇን ለእህቷ ለእናቷ ልጅ ለእህቷ አደራ ሰታ ልጄን ጠብቂልኝ ብላ እንግዲህ በየወሩ ብር ተቆራጭ አድርጋ እየላከች በስደት እየኖረች ነበረ። ነገር ግን ልጅቱን እህትየዋ በስነ ስርዓት አትይዛትም። ጎረቤት ይነግራታል፣ ልጅሽን በስነ ስርዓት እያያዘችልሽ አይደለም፣ እሷ ልጅቷን ትታ ወደ ሌላ ቦታ ነው የምትውለው፣ ልጅቷ ለልጅሽ ነይላት፣ ትክክል እያያዘችላት አይደለም እያሉ እንግዲህ ይነግሯታል፣ ወሬ ይነግሯታል። እቺ ስደት ላይ ያለች ምስኪን እህት ደግሞ ብር ቶሎ ቶሎ ነበር የምትልከው። ብሩን መላኳን አላቆመችም፣ ያው ለልጇ ብላ። ነገር ግን ብሩን ቀነስ አደረገችው። ብሩን እንደ በፊቱ በብዛት አትልክላትም። እንደዚህ ካደረግሽማ ብላ እንግዲህ አይደለም እጅ ለማሳረፍ ለማየት የምታሳሳ ለማየት የምታጓጓ ራሷን መጠበቅ የማትችል እህቷን ጎዳው ብላ እንግዲህ ያችን ህፃን ልጅ ባጭር አስቀርታታለች። እህቷን አጥፍታታለች። የእህቷን ልጅ እንግዲህ አስቡ፣ የእህት ልጅ ማለት ነው። የእህቷ ልጅ የእናት የአባቷ የእህቷ ልጅ የአብራኳ ክፋይን እንግዲህ ባጭር አስቀርታባታለች። በጣም ነው የሚያሳዝነው። በስደት አይደለም የልጅን የቤተሰብን እንዱ ዝም ብሎ የማታውቁትን ሰው የሰፈር ሰው እንኳን ስትሰሙ ሀዘን ስትሰሙ እንዴት እንደሚያሳዝን እንዴት እንደሚከብድ ያው ሁላችንም የምናውቀው ነን ማለት ነው። እንግዲህ እህታችንን በሰው ሀገር በሽተኛ አድርጋታለች። በሰው ሀገር ሀዘኗን የጸና ጽኑ ሀዘን አድርሳባታለች ማለት ነው። እንዴት አሁን አስቡት፣ ሰው ከእናቱ ልጅ ከእህቱ ውጪ ማንን ሊያምን ይችላል? ሰው ለሰራተኛ አምኖ ሰጥቶ ይመጣል። ሰራተኛ እናምን የሚል ሰው ወዶ አይደለም። እንግዲህ ቤተሰብ ያልታመነ እስከ ዛሬ እኔ እንዲህ አይነት ነገር ሰምቼ አላቅም። በእውነት ሰምቼ አላቅም እንዲህ አይነት ነገር። ብዙ ነገር እንሰማለን። ሰራተኛ እንደዚህ አድርገው ሰራተኛ የአሰሪዎቻቸውን ልጆች ገድለው ምን ተብሎ እንግዲህ እንሰማለን ሁልጊዜ። ነገር ግን የእህቷን ልጅ እንደዚህ ገደለች የሚባል ሰምቼ አላቅም። እኔ በበኩሌ ገና ዛሬ ነው የሰማሁት። እና እንዲሁ ምን አይነት ጭካኔ፣ ምን አይነት አውሬ ናት ግን! የአውሬ ጥግ፣ የጭካኔ ጥግ። አስቡት እንግዲህ እህቷን ጎዳው ብላ ነው። ምን አለ ሀብትም ንብረቷን በወሰደች። እንዲህ በሰው ሀገር ሀዘንተኛ አድርጋ፣ በሰው ሀገር ሃይምሮ በሽተኛ አድርጋ እህቷን ጎዳው ብላ እንግዲህ ልጇን ይችን ህፃን ልጅ ምንም የማታውቅ ራሷን መከላከል የማትችል ለራሷ ጥብቅና መቆም ማትችል አንድ ፍሬ ህፃን ልጅ እህቷን ጎዳው ብላ እንግዲህ እንደዚህ ያደርጋለች። ወደ ስደት ሲመጣ ለእናቱ ልጁን ትቶ ሊመጣ ይችላል፣ ለአባቱ ትቶ ሊመጣ ይችላል፣ ለወንድሞቻቸው ሚስቶች ሁሉ ትተው የሚመጡ አሉ፣ ለባሎቻቸው ትተው የሚመጣሉ። ከዚህ ሁሉ ግን እንግዲህ እህቴ ናት ብላ ነው እንግዲህ ልጅን የሚያክል ነገር አደራ ብላ ትታላት የመጣች። ነገር ግን እሷ በምላሹ ልጇን እንግዲህ ያችን ልጅ ለማሳደግ ነው፣ ያችን ልጅ ትልቅ ደረጃ እንድትደርስላት፣ ልጇ ጥሩ ትምህርት ቤት እንድታገኝ፣ የተሻለ ምግብ እንድትበላ፣ የተሻለ ነገር እንድታገኝ ነው እህቷ በሰው ሀገር ተሰዳ እንግዲህ ልጄን አሳድጋለሁ፣ ልጄ ትልቅ ደረጃ ትደርስልኛለች፣ ወደፊትም ልጄ ምን እንደምትሆን እንግዲህ ህፃን ልጆች አድገው ምን እንደሚሆኑ የሀገር ተረካቢ ልጆችን ምን እንደሚሆኑ ትልቅ ደረጃ
አድገው ተምረው ዶክተር የሚሆኑ አሉ፣ ብዙ ነገር የሚሆኑ አሉ። እና ለዛ እንደዛ እንድትሆንላት ነው ልጇ። መቼም ይቺ እናት ሰው ስደት ሲመጣ ደልቶት ተመችቶት አይደለም፣ ለብዙ ነገር ነው። ግማሹ ቤተሰቡን ለማስተዳደር፣ ግማሹ እህት ወንድሙን ለማስተማር፣ ልጁን ለማስተማር፣ ልጆቹን ትልቅ ደረጃ እንዲደርሱ ነው ሰው ስደት የሚመጣውና እቺ እህታችንም እንግዲህ ልጇን ለእህቷ እህቴ ናት ብላ መቼም አውሬ እንደዚህ ሰይጣን የሚቀናባት እህት መኖሯን ሳታውቅ ያው እህቴ ናት ብላ ነው እንግዲህ አምና ልጇን ተታላት የመጣች። ነገር ግን ልጇን እንግዲህ ህይወቷን አሳጥታባታለች። ህይወቷን ባጭር እንዲቀር አድርጋለች። እህቷን ጎዳው ብላ እንግዲህ ይችን ምንም ማታቅ ህፃን ልጅ ገና አንድ ፍሬ ህፃን ልጅ እንግዲህ በእውነት ጨካኝ ናት። እንዲህ አይነት አረመኔ፣ እንዲህ አይነት ጨካኝ ሰው እኔ አይቼ አላውቅም። የእውነት ምን አደረገቻት? እንዲሁ ህፃኗ ልጅ እህቷን እንዲሁ እህቷ መቼስ ከእህቷ ጋራ ብዙ ነገር ልትሆን ትችላለች፣ ልትጣላ ትችላለች፣ ብዙ ደረጃ ልትዳረስ ትችላለች። ነገር ግን ልጅቷን ግን በዚህ ልክ እንደዚህ ልጅቷን ማድረግ አልነበረባትም። የእውነት ምን አይነት ጨካኝ ናት! እሷስ እንዴት ህሊናዋ እንዴት ፈቀደላት? እንዴት አይምሮዋ ፈቀደላት? ግን እንዴት እጇ ታዘዘላት? እንዴት አይምሮዋ ታዘዘላት? የእውነት በጣም ነው በቃ የምታሳዝነው። ህፃኗን ልጅቱን ቪዲዮ ላይ አስገባላችኋለሁ ብታዩት እንዴት እንደምታሳዝን። ወርቅ የሆነች የወርቅ ፍልቃቄ የመሰለች ልጅ ማለት ነው። እንዴት እንደምታምር እናቲቱ በሰው ሀገር አሁን ራሷን አታውቅም። አይምሮዋ ትክክል እየሰራ አይደለም። አይምሮዋ ተነክቷል ማለት ነው። ልጅቱ እናቷ የህፃኗ እናት በስደት ይህንን ነገር ስትሰማ የልጇን እንግዲህ ልጇን በጉጉት እየጠበቀች መቼ 2 ዓመቴን ጨርሼ መቼ ሄጄ ልጄን በቅፍ ያቅፍያት መቼ ሄጄ ነው ስሚያት ብላ እንግዲህ በጉጉት እየጠበቀች ይቺ ምስኪን እናት ምስኪን ስደተኛ፣ ነገር ግን ሞቷን ሰማች በስደት ሀገር። በእውነት በጣም ነው የምታሳዝነው። በቃ በጣም ብታዩት እንዴት እንደምታሳዝን እንዴት እንደምታስለቅስ የልጇን ሞት በዜና ስትሰማ በሰው ስትሰማ እህትሽ ገደለቻት ብላ እንዲሁ እንቅፋት መትቷት ወድቃ ታማ እንኳን ብትሞት ምንም አትልም። ያው መቼም ማንም ሰው ዝም ብሎ በዚህ ምድር ላይ ሁላችንም ወደ ሞት መሄዳችን አይቀርም። ነገር ግን እህቷ መቼም ነው ጸጸቱ የማይወጣላት፣ መቼም ማለት ነው። ትታሰራውን ልትታሰር ትችላለች። ከዛም ደግሞ አሞክሮ ምን ተብሎ ትፈታለች። እቺ ሴት ማለት ነው፣ እቺ አረመኔ ጨካኝ ሴት ትፈታለች። ነገር ግን ልጇን ግን መቼም አታገኛትም። በእህቷ ደግሞ መቼም ጸጸቱ የማይወጣላት ነገር በእህቷ በእናቷ ልጅ እህት በራሷ እህት ልጅሽን እህትሽን የገደለቻት ተብሎ እንግዲህ ስትሰማ አስቡ። አንዳንዴም እንደዚህ ልጅ ትታችሁ የመጣችሁ ሰዎች አደራ ብላችሁ ለወንድም ለቤተሰብ አደራ ብላችሁ ስትመጡ የሰው ወሬ አንዳንዴ ጥሩ አይደለም። እንግዲህ እቺ ማለት እዚህ ደረጃ የሚያደርስ ባይሆንም እንደዚህ ሲነግሯት ጎረቤት ከሌ እንዲህ አለኝ እንዲህ ብለውኛል እንዲህ አሉኝ ልጄ ለምንድን ነው እንደዚህ የምታደርጊ ስላለቻት ነው ማለት ነው እንደዚህ ብላ ህይወቷን ያጨለመችባት እስከ መጨረሻ ህይወቷን ምስቅልቅል ያደረገችው እንግዲህ የሰው ወሬ። እቺኛዋ ምስኪን ስደተኛ ከቤት የሚነግሯትን ከጎረቤት የሚያውቃት ሰው የሚነግራትን ለምን እንደዚህ ያደረግሽ እነሱ እኮ እንደዚህ ብለውኛል፣ እባክሽ ልጄን እባክሽ በስነ ስርዓት ያዥልኝ፣ መኪና እንዳይገጫት ጉዳት እንዳይደርስባት እኔ የተሰደድኩት ለሷ ብዬ ነው ብላ እንግዲህ ስትነግራት ለምንድን ነው እኔ እንደዛ እያደረግኩ አይደለም ብላ እንዲሁም ይሄኛው ነው የሚሻልሽ አሁንስ ምን ይሉሽ ይሆን ብላ ነው እንግዲህ እስከ መጨረሻ ልጇን ያሳጣቻት። አንዳንዴ የሰው ወሬ መስማት ትክክል አይደለም። እዚህ ደረጃ ያደርሳል ባይባልም ይችኛዋ እነሱ ቢነግሯት እሷ እስካላደረገች ድረስ ምንም ማለት አልነበረም። ቢያንስ እንኳን በቃ ገንዘቡን ላኪልኝ ብላ ገንዘቡን ብታጠፋባት እሷ ደህና ከሆነች ገንዘቡን ትሰራዋለች፣ ምንም ማለት አይደለም። ልጅቷን ግን መቼም አታገኛትም። ብዙ መከራ ብዙ ፈተና ያየችባትን ልጇን መቼም አታገኛትም። ለሷ ብላ ነው የተሰደደች፣ ለሷ ብላ ነው ልጄ ትልቅ ደረጃ ትደርስልኛለች፣ ልጄ ጥሩ ትምህርት ቤት ትማርልኛለች ብላ ነው እንግዲህ ይቺ ምስኪን ስደተኛ ተሰዳ ለልጇ ብር እየላከች ለእህቷም እየላከች ቤት ተከራይታ እያኖረቻቸው የነበረ ማለት ነው። ነገር ግን እንደዚህ በአጭር በአውሬ ተበላሽ ልጅቷ በእህቷ በገዛ እህቷ ማለት ነው።
በጣም እውነት ብዙ ነገር ሰምተን እንሰማለን፣ ብዙ ነገር እናያለን። በሀገራችን የማይደረግ የማይሰራ ነገር የለም። እኔ ግን የእውነት እንደዚህ አይነት ነገር ሰምቼ አላውቅም። ፍረዱ። አሁን ይቺ እህት ምንድነው? ምንስ ቃል ነው የሚያጽናናት? ምንስ ነው? በምንድን ነው የምትጽናናት? በምንድን ነው ወደ ሃይምሮዋ የምትመለሰው? በምንድን ነው ጤንነቷ የሚመለሰው? መቼም ቢሆን ጸጸቷ አይወጣላትም። መቼም ቢሆን ከሃይምሮዋ አይጠፋም። እህቷን ባየቻት ቁጥር የእህቷን ድምፅ በሰማች ቁጥር እህቷን ባየቻት ቁጥር የምትታያት ልጇ ናት። በቃ አስቡት፣ እውነት እንደዚህ ብላችሁ አስቡት። ይቺ ልጅ በምንድን ነው የምትጽናናው? በምንድን ነው የምትጽናናው? በሌላ ነገር ብትሞት ይቺ ህፃን ምንም ችግር የለውም፣ ምንም አትልም። መቼም ታዝናለች፣ ምን ትላለች። ነገር ግን በእህቷ በገዛ እህቷ እንደዚህ ተደርጋ በማየቷ ይኸው በሰው ሀገር እንግዲህ ራሷን አታውቅም። ምግብ እየበላች አይደለም፣ ምንም አትልም። በቃ ሃይምሮዋ ተነክቷል። ለዚህ ሁሉ ደግሞ ተጠያቂ የገዟ የእናቷ ልጅ እህቷ ናት ማለት ነው። አንዳንዴ ሰይጣን ራሱ እኮ ይቀናል። በእንደዚህ አይነት ሰዎች ሰይጣን ራሱ ይቀናል፣ ይገረማል ማለት ነው። እንዴ አስቡት እስኪ ትልቅም በሆነች ትልቅ ሰውን በሆነች ራሷን መከላከል ትችል ነበር። ነገ ገና የ6 ዓመት ቢሆናት ናት ህፃኗ። ገና 6 ዓመት እንኳን አይሆናትም። ገና ህፃናት ስታምር ለራሱ በታያ ልጅቷል። መቼም የእናቲቱ ልብ በምን እንደሚጠገን ምን ቃል ምን ነገር እንደሚያጽናናት ከባድ ነው፣ በእውነት ከባድ ነው። ልጇን ስንት መከራ ያየችባትን ለሷ ብላ ተሰዳ ለሷ ብላ አሁን ሄዳ እንኳን እንዲሁ በቃ እኔ አልይዝልሽም ነይ ልጅሽን ተረከቢኝ ማለት እኮ ትችላለች። እንደዚህ ደረጃ ከምትደርስ ልጅሽን ነይ ተረከቢኝ፣ በቃ እኔ አልይዝልሽም አልፈልግም አልይዝም ብላ ነይ ብላ እንግዲህ ብትነግራት ይቺ እናት ትሄድ ነበረ። ልጇን እንደዚህ ባጭር ከማስቀረት ነይ በቃ እኔ ልጅሽን መያዝ አልፈልግም፣ አንቺ የሰው ወሬ እየሰማሽ እንደዚህ ምትይ ከሆነ እኔን ካላመንሽ ለበቃ ልጅሽን ወሰጂ ነይ ተረከቢ አልይዝልሽም ብላ ብትነግራት ይቺ ምስኪን እናት የሆነ ነገር መፍትሄ ትፈልጋለች። ወይ ደግሞ መታ ልጇን ከልጇ ምንም ነገር የሚበልጥ ነገር የለም። ልጇን እዛ ሀገር ቤትም እዛው የቀን ስራም እየሰራች ሰው ቤትም ገብታ ልጇን ይዛ መስራት ትችል ነበረ። ልጇን ይዛ መስራት ትችላለች በርካሽ ብርም ቢሆን ሀገሯ ላይ። ነገር ግን ይህንን እንኳን አላደረገችላትም። እንግዲህ ልጇን ገላ ነይ ሬሳሽን ውሰጂ ነው ያለቻት። አስቡ እንግዲህ እኔ ይቺ ሰው ናት ብዬ እኔ በጭራሽ እንትን አልልም። እውነት ሰው ናት? ኧረ በስመ አብ ይዘገናናል፣ ይከብዳል በጣም። ይቺ ሰው የደረሰባት ጉዳት፣ የደረሰባት መከራ፣ የደረሰባት ነገር መቼም ቢሆን ጸጸቱም ወደ ጤንነቷም አትመለስም። ልጇንም አታ ሃይምሮዋንም አታ ሁለ ነገሯን አታ። አሁን ይቺ ምንም እያስታወሰች አይደለም፣ ምንም አታስታውስም። ዝም ብላ እያለቀሰች ነው ያለ። ብዙ ሰው ጓደኞቿም ምንም ቃል እያጽናናት አይደለም። እንግዲህ ጓጉታ ወደ ሀገሯ ልትሄድ የነበረ እንግዲህ ለልጇ ነበረ። ልጇንም ደግሞ በአውሬ በገዛ እህቷ እንግዲህ ተነጥቃለች። አስቡት እንግዲህ የእውነት በዚች እናት የደረሰ በማንም አይድረስ። በእውነት በጣም ነው የምታሳዝነው። እህቷን ብትጣላ እንዲሁ ምን አለ እንዲሁ እኔ እውነት እምለው ለራሱ ጠፋብኝ። ብዙ ነገር አለ። ገንዘቧን ወስዳ ገንዘቧን ብትክዳት ይሻላል። ገንዘቧን የራሷን ገንዘብ ብትክዳት ይሻላል። በቃ ልጅቷን እንደዚህ ይችን ህፃን ልጅ እንደዚህ ምንም በማታውቀው ምንም ማታውቅ አንድ ፍሬ ህፃን ልጅ እንደዚህ አድርጋ ባጭር ከምታስቀርባት ልጇን በልጇ ከምትመጣባት በገንዘቧ በሀብቷ በንብረቷ መታ በጎዳቻት። መቼም ገንዘቡ ይሰራል፣ ገንዘብ ይመጣል፣ በአንድ በኩል ይጠፋል፣ በአደጋም ይጠፋል ገንዘብ። ነገር ግን የሰው ህይወት ግን መቼም አይመለስም። ለዛውም ህፃን ልጅ ትልቅ አይደለችም፣ ህፃን ልጅ ናት። በጣም ነው የምታሳዝን ህፃኗ ለራሱ እውነት። ህፃኗ አንዴ እንደዚህ ሆናለች። እናትየዋም አሁን 2 ጉዳት ነው ያደረሰችባት። ራሷ ወደ ሃይምሮዋ እንዳትመለስ አደረገቻት፣ ልጇን አሳጣቻት። እንደዚህ አይነት ጨካኝ ሰው በእውነት አሁን ህግ ቢይዛት ምንድነው ቅጣቷ? ልጇ ትመለስላት? ልጇ ትመለስም? አሁን ለዚች ልጅ ምን አይነት ቅጣት ነው ይችን እናት ሊያጽናናት የሚችለው? ልጄ ሙታ አልቀረችም፣ የልጄ ገዳይ ፍርድ አግኝታለች የምትለው ምን ብትደረግላት ነው ይች ልጅ?
እስኪ እናንተ ራሳችሁ አስቧት። በእውነት በጣም ነው ሃይምሮ የሚነካው። ቤተሰቦቼ በሌላ ጊዜ በሌላ ቪዲዮ እንገናኛለን። ስለተከታተላችሁኝ ከልብ አመሰግናለሁ። ባይ